የኢትዮጵያ ይመርልሽ ሰብሉን አውድማው ጎተራው በስመ አብ በስመ አብ በስመ አብ። ይህንን ቪዲዮ የምንም ክለብ ደጋፊ ይሁን የምንም 10 ጊዜም 20 ጊዜ ብችል 100 ጊዜ ኮፒ ሊንክ በደንብ ሼር አድርጉት። በስተመጨረሻም አድርገውታል። ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን በስተመጨረሻም አድርገውታል። ለአፍሪካ ዋንጫ ማለፍ ችለዋል ማለት ነው። እጅግ አድርገን እናመሰግናለን። ታዳጊዎች ላይ እየተሰራ ያለው ፕሮጀክት እንደዚህ በትክክል ምልክት ሲያሳይ እንደዚህ አይነት ሳይንስ ሲያሳይ አሩኑ ትንሽ ነገር ሊመስል ይችላል። እኔ ግን በጣም አስደስቶኛል። በጣም ትልቅ ነገር ነው ለኔ አላቅም። ለማንኛውም እጅግ አድርገን እናመሰግናችኋለን። ሁሉም ኢትዮጵያዊ ሀገራችሁን ወክላችሁ ይህንን ማድረግ ችላችኋል ማለት ነው። በዚህ የሚቀጥል ከሆነ ይሄ ስራ ይሄ ፕሮጀክት በዚህ የሚቀጥል ከሆነ ደግሞ ምንም ምክንያት የለም ከሌሎቹ የምናንስበት በኳስ የሀገራችንን እግር ኳስ እግዚአብሔር እንግዲህ ያሳድግልን። በጸሎትም ኢትዮጵያውያን እንኳን ደስ ያላችሁ። ኢትዮጵያ ከ22 ዓመት በኋላ ለአፍሪካ ዋንጫ አልፋለች። ሁላችሁም እንኳን ደስ ያላችሁ ተባባሉ። ቀይ ቀበሮዎቹ ኬንያን 3-0 በማሸነፍም ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን በሞሮኮ በሚደረገው የአፍሪካ ዋንጫ ላይ መሳተፉንም ትኬቱንም ቆርጧል። ይህ ትልቅ የተባለ ስኬት ነው። በድጋሚ እንኳን ደስ ያላችሁ። ይቻላል ነው ማለት ስለሚቻል ከ22 ዓመታት በኋላ ድፍን 22 ዓመታት ከፈጀ ቆይታ በኋላ ለአፍሪካ ዋንጫ አልፈናል። ሞሮኮ መጣንልሽ ነው የምልሽ። አንተ ይችላሉ ከስር ይሰራ ምንለው እኮ ለዚህ ነው። ከስር ይሰራ እንትን አስመሰከራችሁ ነው የምላችሁ። ይቻላል በቃ ይቻላል ነው ሜዳ አራዳ ልጅ ይቻላል። ሌላ ምን እላለሁ? 22 ዓመታት የፈጀ ቆይታ 22 ሶስተኛውን የጨረስነው ቢሆንም ከ22 ዓመታት በኋላ አንተ አበበ ቢቂላ በአንድ እግሯ ቆመች ብምል ኮሜንት ላይ የገባ አባቴ ለሀገሬ ኮንግራ ትልልኛል። ለእናት ኢትዮጵያ ኮንግራ ይቻላል። ስለሚቻል ብሔራዊ ቡድናችን ከ22 ዓመታት ቆይታ በኋላ ወደ አፍሪካ ዋንጫው ተመልሷል። በሴካፋ የአፍሪካ ዞን ማጣሪያ ዛሬ ኬንያን 3-0 ባሸነፈበት ጨዋታ ብሔራዊ ቡድናችን ከ22 ዓመታት ቆይታ በኋላ ወደ አፍሪካ ዋንጫው መመለሱንና መብቃቱን አረጋግጧል። ጉዞ በቀጣይ ወደ ሞሮኮ ነው። በእርግጣው የሴካፋውን ዋንጫ ማንሳት አልቻልንም፣ ነገር ግን 3ኛ ደረጃን በመያዝ ለአፍሪካ ዋንጫው መብቃት ችለናል። ይህንንም ታሪክ የጻፉት እነዚህ ታዳጊ ግሩም በጣም አስደናቂ ወጣት ተጫዋቾች እንግዲህ ዛሬም ሌላ ገድል ፈጽመዋል። ኬንያን 3-0 በማሸነፍ ከ22 ዓመታት ቆይታ በኋላ ለአፍሪካ ዋንጫው መብቃታችንን አረጋግጠዋል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድናችን እንግዲህ ዛሬ ታሪክ መጻፍ ችሏል። እነዚህ ታዳጊዎች ገና ብዙ ብሩህ ተስፋ ያላቸው ናቸው። ጉዞ በቀጣይ በቀጥታ ወደ ሞሮኮ። ምን ተሰማችሁ ጋይስ? በብሔራዊ ቡድናችን ማለፍ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን። የኢትዮጵያ ከ17 ዓመት በታች የእግር ኳስ ቡድን ወደ አፍሪካ ዋንጫ ማለፍ ችሏል። ዛሬ በአበበ ቢቂላ በሰፈራችን ድል አድርገናል። ኬንያን 3-0። ምን አይነት ቡድን ነው? እንደዚህ አይነት ቡድን ነው የምንፈልገው። ዋናው ብሔራዊ ቡድንም እንደዚህ አይነት ብሔራዊ ቡድን መሆን መቻል አለበት። በትልልቅ መድረክ መሳተፍ መቻል አለበት። ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ አልፏል። ኬንያን 3-0 በማሸነፍ 66ኛው ደቂቃ ዳዊት ካሳው፣ 79ኛው ደቂቃ ዳዊት አብርሃም፣ 90+3 ላይ ደግሞ ብሩክ ይላቸው ባገቡት 3 ጎል ኢትዮጵያ ኬንያን 3-0 አሸንፋ ወደ አፍሪካ ዋንጫ ማለፏን አረጋግጣለች። የብሔራዊ ቡድኑ አሰልጣኝ ቤንጃሚን ዚመር ደግሞ በቅርቡ የኢትዮጵያ እግር ኳስ ይቀየራል፣ በትልቅ መድረኮች እየተሳተፈን የኢትዮጵያን እግር ኳስ ትልቅ ቦታ እናደርሰዋለን በማለት ተናግሯል። ከድሉ በኋላ ምርጥ ብሔራዊ ቡድን ከ17 ዓመት በታች መስራት ችለናል፣ ድል አድርገናል፣ ለአፍሪካ ዋንጫ አልፈናል። እንኳን ደስ አላችሁ። ሁላችሁም ኮሜንት ሴክሽን ላይ ገብታችሁ ይችላል የኢትዮጵያ የ17 ዓመት ብሔራዊ ቡድን እያላችሁ አሞግሷቸው። ኢትዮጵያ ትቅደም። የኢትዮጵያ ከ17 ዓመት በታች ቡድን ለአፍሪካ ዋንጫ ማለፉን አረጋግጧል። ዛሬ ለደረጃ በተደረገ ጨዋታ ኬንያን በማሸነፍ ቡድኑ በአፍሪካ ዋንጫ ላይ መሳተፉን ማረጋገጥ ችሏል። ከአንደኛ እስከ ሶስተኛው ቡድኖች ቀጥታ እንደሚያልፉ ወይም ደግሞ ውድድሩ ላይ እንደሚካፈሉ ይታወቅ ነበር። በግማሽ ፍጻሜው ከተሸነፈ በኋላ ነገሮች ላይ ትንሽ ጥያቄ በዝተውበት ነበር። ያም ቢሆን ግን ይሄ አስደናቂ ቡድን ይሄ አስደናቂ ስብስብ እንደው ምስጋና ለቤንጃሚን ዚመር እንዲሁም ለኢትዮጵያ እግር ኳስ ፌዴሬሽን ይሄ ቡድን አሁን ሳይበረዝ ሳይበላሽ ወደፊት ለፊት እንዲሄድ እናስባለን።
ዳዊት ምን አይነት የተለየ ካራክተር ምን አይነት የተለየ ማንነት በጣም በቅርቡ በኢትዮጵያ ፕሪሚየር ሊግ ቡድኖች በአንደኛው ቡድን በቋሚነት የምናየው ተጫዋች ስለመሆኑ ማረጋገጫ የሰጠ ከፍ ያለ ጥራት ነው። ኖት ኦንሊ ዳዊት ሁሉም ተጫዋቾች በርካታዎቹ በጣም ጥራት ያለው የውድድር ጊዜን ያሳለፉት ያው የእርሱ ትንሽ ገኖ ስለወጣ ነው የሚያስቆጥራቸው ጎሎች እያንዳንዶቹ ምን አይነት አቅም እንዳለው ስለሚያሳይ ጭምር ነው። ቡድኑ ግን በአፍሪካ ዋንጫ ላይ ከ22 ዓመት በኋላ ወይም ከሁለት አስርት ዓመታት በኋላ እናየዋለን። አሁን እነዚህ ልጆች በምን መልኩ ተንከባክበው መሄድ ይቻላል፣ እነዚህ ልጆች በሚገባ እስከ የትኛው ርቀት ማራመድ ይቻላል የሚጠበቀው ጉዳይ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ዌልዳን ቤንጃሚን ዚመር በቃ የሚገርም አሰልጣኝ ያለን አንደር 17 እያሰለጠነ የሚገኘው አሰልጣኝ ቤንጃሚን ዚመር እጅግ በጣም አስደናቂ የሚባል ውጤት ነው ያስመዘገበው። ከ22 ዓመት በኋላ ነው ቀይ ቀበሮዎቹ ለአፍሪካ ዋንጫ ማለፍ የቻሉት። እጅግ በጣም አስደናቂ ብሔራዊ ቡድን ነው። በጨዋታ መንገድ የሚጫወቱበት መንገድ የሚናበቡበት መንገድ በጣም አስደናቂ ነው። በቃ ቡድኑ በደንብ ኦርጋናይዝድ የሆነ ቡድን ነው ማለት ይቻላል። ዳዊት ካሳው በዚህ ውድድር ላይ 8 ጎሎችን ማስቆጠር ይችላል። ከጨዋታው መጠናቀቅ በኋላ የሰጠውን አስቴትም ስመለከተው ነበር። በጣም ነው ደስ ያለኝ። የምሬን ነው የምላችሁ። ጎሎቹ ከኔ ብቻ የመጡ ሳይሆን የቡድን ተጫዋቾች የቡድን አጋሮቼ እነዚህ ጎሎች ላይ ትልቅ አስተዋጽኦ አላቸው። ስለዚህ ጎሎቹ የኔ ብቻ አይደሉም ብሎ ነው የተናገረውና በጣም ነው ደስ ያለኝ። እንደ ቡድን ያላችሁ ስሜት በጣም አስደሳች ነው። አንበላችን ቢኒያም አብርሃ በጣም የሚገርም ታለንት ነው። ከተለያዩ አካባቢዎች የመጡ ወጣቶች ናቸው፣ ግን በጣም አስደናቂ የሆነ ብሔራዊ ቡድን የተመለከት ነው። አንደር 17 በዚህ ልክ ተስፋ ሲያሳየን እኔ ከረጅም ጊዜ በኋላ ነው ያዩት ብዬ መናገር እችላለሁ። ብቻ በአፍሪካ ዋንጫም እንግዲህ ብሔራዊ ቡድናችን በሚቀጥሉት ጨዋታዎች በደንብ የምንደግፍ ይሆናል። ለአሁኑ ላሳዩት ውጤት ግን የምሬን ነው በጣም ክብር ይገባቸዋል። አሰልጣኛችን ቤንጃሚን ዚመር የሚገባውን ክብር መስጠት ያለብን ይመስለኛል። ለማንኛውም ስለ ብሔራዊ ቡድናችን ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎች ማግኘት ይችላል።